ጉድ 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 ጉድ! ሀሰንና ሀይሚ ቡታጅራ ለቀው ወደ አዲስ አበባ ሊሄዱ ነው። ጉድ እኮ ነው የሀገሬ ልጆች። ሀሰንና ብሩኬ ተደባደቡ። ጉድ እኮ ነው። ጉድ 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 ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ ላለው ውዶችዬ። ውድ ሀገሬ ልጆች ጉድ ነው። ንጉር ልንገራችሁ ጉድ! ሀይሚ ፌንት ሰራች። ሀይሚ ፌንት ሰራች። ምስኪን ወላሂ እኔ እንዴት እንዳሳዘነች ውስጤ ነው በቃ የተሰማኝ። እንዴ እናንተ ሀሰን ማለት ነው ሀይሚን ይዟል ሊጠፋ አዲስ አበባ። ሀይሚን አዲስ አበባ ይዟል ሊጠፋ። ብሩክ ያበደ። ተደባደቡ። ወይኔ ጉድ እኮ ነው እንዴ! ሲጀመር ማለት ነው ብሩኬ አሁን ሀይሚ ያለችበት ሁኔታ ጥሩ አይደለም። ለሴት ልጅ አንደኛ እንደ ሴት ልጅ፣ ሁለተኛ ደግሞ ይቺ ልጅ ነፍሰ ጡር ነች፣ እርጉዝ ነች። እንደገና ደግሞ ዲኤንኤው ምርመራው ያንተ ልጅ ነው ተብሎ ውጤቱ ባንተ ሆኖ ይቺ ልጅ እንዴት ነው? አይደለም ፌንት እኮ ሌላ ነገር ትሆናለች። እንዴ ጉድ እኮ ነው። ብሩኬ ተዋት፣ ለተወሰነ ጊዜ ማለት ነው ተዋት። ከዛ በኋላ ራሷን ካረጋጋሽ፣ ነገሮች ከተረጋጉ በኋላ እናንተ ደግሞ ያላችሁን ነገር ተነጋግራችሁ ትፈቱታላችሁ። ያቺ ማን ነው ስሚ አይጠሩዋን? እነ ስሚ አይጠሩንማ ያችን አልጠራትም። ያቺ የተመታች ተምች፣ እኔ ያቺ የተመታች ተምች እንትና ብዬ ስሟን አልጠራውም፣ ቄስ ይጥራውና ማለት ነው። ግን አሁን ብሩኬ ሀይሚን ተዋት፣ ለተወሰነ ጊዜ ተዋት። ምክንያቱም ይቺ ልጅ ራሷን ታዳምጥ፣ አይምሮዋን ታረጋጋ። ዋናው ጤንነት ስለሆነ ይቺ ልጅ ወደ ጤንነቷ ትመለስ። እንዴ የሰው ልጅ እኮ አይምሮ እኮ የሆነ ያልታሰበው ነገር፣ ትልቅ ነገር ሲመጣ አይምሯችን እኮ የሆነ በቃ ፌንት ይሰራል እኮ። እንዴ ይቺ ልጅ የራሷ ነገር ውስጧን እንትን እያላት፣ በዚህ ላይ አንተን ትወድሃለች። እንደገና ደግሞ ይቺ ልጅ ያንተ ልጅ ነው ብላ አንተ ላይ ተላኳል። ብዙ ነገር አለ። ስለዚህ በመሀል ደግሞ እናንተ እዛ ስትሉ ፌንት ሰራች። ስለዚህ ብሩኬ ተዋት ትሂድ አዲስ አበባ፣ ሀይሚን ተዋት ትሂድ አዲስ አበባ። ሀሰን ደግሞ ምንም ነገር አያደርጋትም። ሄዳ ትታከም፣ አዲስ አበባ ሄዳ ትታከም። የልጁንም ጽንሱን ምናምን በስነ ስርዓት። እሷ አሁን እንክብካቤ ነው እንጂ የሚያስፈልጋት ንዴት፣ ብስጭት ምናምን በዚህ ሰዓት። እኔ እንደውም ሀይሚን በጣም ነው የማደንቃት። እኔ ነገር እኮ ሲጀመር በጣም ነው የምከታተላቸው ሀይሚና ብሩኬን፣ ወላይ በጣም ነው የምወዳቸው፣ እከታተላቸዋለሁ። እና እኔ በጣም ነው የማደንቃቸው። እውነተኛ ፍቅር፣ በቃ ፍቅራቸው ደስ ይላል። ትክክለኛ እውነተኛ ፍቅር ነው። እንደነ ከሌ ምናምን አይደለም፣ ብላ አይደለም። ግን ምን ዋጋ አለው? ምቀኛ በዛባቸው። ውድ ሀገሬ ልጆች፣ አዎ ደህና ነገር እኮ ፍሬ ያወጣለትም እኮ ደህና ነገር። ይቺ ተምች የተመታች እንደዚህ በስንት ጊዜ የተረሳ ልጅ እንዲ ነው ብላ ከዛ ዲኤንኤ ምናምን በብር እንዴ! ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ እኮ ነው። በአሁኑ ጊዜ እኮ እናንተን ሰው ትንሽ ቀዳዳ ነው የሚፈልግላችሁ። ምክንያቱም በዛ ቀዳዳ ገብቶ እናንተን ለመድፈን ማለት ነው። በትንሿ ነገር ከጀርባ ሊወጋችሁ። ስለዚህ ይችም ተምች አሁን ብሩኬን በዛ ቢላት በቃ በምንም አልያዝ ሲላት ከሀይሚ ጋር በቃ ጥሩ ነገር እየሆነ መሆኑን ስታቅ ቅናት ሲያንገበግባት በቃ እሱንማ በዚህ ገብቼ ነው የሚይዘው ብላ በዲኤንኤው በዛ ልጁን እንደዛ አደረገችው። ለነገሩ እኮ ወንድ አይታመንም እኮ ወንድ ኢና ሊላሂ ራጂዑን፣ ወንድ አይታመንም። ግን እንደ ሀሳብ ማለት ነው፣ እንደ ሀሳብ ጉድ እኮ ነው። እንደ ሀሳብ ከሆነ አሁን ብሩኬ ሀይሚን
ተዋት። እኔን ትተሽ ነው ወይ እኔ ለማን አርገሽኝ ጅኒ ብላ ብላ። ይሄ ሳይሆን ብሩኬ ሀይሚ ለተወሰነ ጊዜ አይምሮዋን ታሳርፈውና ለተወሰነ ጊዜ ተዋት። ከዛ በኋላ አዲስ አበባ ትሂድ፣ ትታከም፣ ነገሮችን ታስተካክል። ከዛ በኋላ እናንተ ጋር ያለውን ችግር ትፈቱታላችሁ። እኔ ውድ ሀገሬ ልጆች እንደዛ ብዬ ነው የማስበው እንጂ ለምን እንደዚህ ኬሽ ምን እንድታረጊ ነው እኔ ለማንተተሽ አንተ ሀሰን ጅኒ ጃንካ ራስባችሁ ፒው ፒው ፒው። ይሄ ምንም አይጠቅምም። ምንም እውነት አንተ ሀይሚን የምታዝንላት የምትወዳ ከሆነ ይሄንን ነገር አድርግ። ይሄንን ነገር እንደምንም ብላ ሀይሚን ተንከባከባት። አይደለም መሄድ አንስታ ቅንጭላትህን ብትልህም ዝም ብላ እሷን ማዳመጥ ነው። ምክንያቱም ይቺ ሴት ልጅ ነች። እንደዚህ እርጉዝ ሆና አርግዛ በመሀል ደግሞ ይሄ ነገር እንደዚህ ከሆነ ይሄ ነገር እንደዚህ መጣ፣ ያልታሰበ ነገር። ስለዚህ ይቺ ልጅ የሆነ ነገር ውስጥ ነው የምትሆነው። ይቆጭሃል በኋላ ብሩኬ ማለት ነው፣ ይቆጭሃል። ስለዚህ ሌላ ነገር ውስጥ ከመግባት በፊት ነገሮችን አስተካክለህ ቀስ ብለህ ያለችውን ትበል፣ ትምታህም፣ ትደብድብህ፣ ምንም ትበልህም ትሂድ፣ ራሷን አረጋግታ ከዛ በስነ ስርዓት አብራችሁ መፍታት ወሬውን። ችግሩን በወሬ መፍታት። አዎ በንግግር እኮ የማይፈታ ነገር የለም። አዎ ጉድ እኮ ነው እንጂ ለምንድን ነው የምትሄጂው ምናምን እኔ ለማንጥለሽ ምናምን፣ ይሄ ጥሩ አይደለም። አዲስ አበባ ምንም ችግር የለውም እኮ። አዎ አዲስ አበባ ችግር የለውም። ራሷን ዘና አድርጋ ታክማ ምን ብላ ትመጣለች እንጂ በጣም ያሳዝናል። እኔ ወላሂ ነው የምላችሁ፣ በጣም ነው በቃ የሀይሚ ነገር በጣም በቃ እኔ እንጃ ውስጤን። ምክንያቱም እኔ እንደራሴ እንደው ሴት ሆናችሁ እናንተ በራሳችሁ ብታስቡት፣ አንድ ሴት እርጉዝ ሆና እንደገና ይሄ ነገር በዛ ሲመጣ በዛ ስትላ የሚሰማችሁን ስሜት አስባችሁታል? እንደገና ደግሞ እሱ አምኖ ልጄ ብሎ ተቀበለ። እሳቡት እስኪ እርጉዝ ሆና እንደዛ ብሎ ሲቀበል እቺ ልጅ አእምሮዋ እንዴት ነው የሚሆነው? ስለዚህ ቅድሚያ ሀይሚዬ፣ የኔ ውድ እህት፣ የኔ ቆንጆ፣ የኔ ቀበጥ፣ ቅድሚያ ለራስሽ ነው መስጠት ያለብሽ። ቅድሚያ ለራስሽ ሁሉን ነገር ራስሽን አስተካክሊ፣ ታከሚ፣ ጽንስሽን ምናምን አስተካክሊ፣ የሚያምርሽን ምን የሚልሽን ነገር ሁሉ አድርጊ። ፍሪ ሁኚ፣ ቢ ፍሪ። አዎ በኋላ ነገሮቹ ሊስተካከላሉ፣ ምንም አይመጣም። ዋናው እናንተ መስማማት ነው። የሁለታችሁ ስምምነት ነው የሚወስነው። እና ተረጋጊ የኔ ውድ እህት ሀይሚዬ። ብሩኬም ተዋት፣ ተዋት፣ ትሂድ። ሀሰን ምንም አያረጋትም፣ ትሂድ፣ ልቀቃት፣ ምንም አትሆንም። ራሷን አክማ ተረጋግታ ትመጣለች። ግን ወንድ የፈለገ ወንድ እኮ ውሻም ቢሆን ውሻ ነው የሚባለው ነገር እውነት ነው። ስለዚህ ሀይሚዬ ራስሽን ጠብቂ። እና ጉድ ነው ውድ ሀገሬ ልጆች። እና ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ